ፊትሽ ላይ ብጉር ካለ ያለ ሜካፕ ውጪ ጸጉር እንደዚህ እየገባ ካስቸገረ ተመለጠው። እንዴ አጭር መስለህ የምትታይ ከሆነ ለራስህ ማለት ነው ከሰው ፊት ዝም ብለህ ቁም፣ ባትበልጣቸው ማለት ነው። እንዲህ ደረትም ቸነፍተህ ቁምላቸው። ምክንያቱም እናንተ ወይም ደግሞ እኛ ራሳችንን አክሴፕት ያደረግንበት ቀን ነው ሰውም ሊወደን የሚችለው። ገብቷችኋል? ላይክ እነዛ ሰዎች እናንተ ባላችሁ ማንነት አንቺ ከነብጉርሽ አንተ ከነ አጭር ቁመት አንተኛው ከነ መላጣ ማይወዱ ከሆነ ገና ለገና ያን ጸጉር እንደዚህ ወደፊት እየመሸነፈንክ ስለመጣ ብቻ ደግሞ ቀስ ስለወጣ ብቻ ከቤት ያ የምትወደውን ሰው ታገኛለህ ማለት አይደለም። ወይም ደግሞ የፊትሽ ጥራት ያን የምትፈልጊው ወንድ ያስገኝሻል ወይ ደግሞ የምትወጂዋትን ጓደኛሽን እንድትወድሽ ታደርጋለሽ ማለት አይደለም። ስለዚህ በጣም ሲምፕል ነገር ነው ያለን ነገር አለ አይደል? አሁን የተወለድንበት ሰውነት መቀየር ይቻላል አይቻልም? ደረሰኛው አላችሁ ሄዳችሁ የምትቀይሩበት አይቻልም። እቺ ያለችን አንድ ሰውነት ነች። እሷን ኦኬ እንከባከብ። ግን ባለን ነገር በተሰጠ ነገር በቀረ ነገር ማንደሰት ከሆነ ወይም ደግሞ ማንቀበለው ከሆነ ማንም ሰው ሊቀበለን አይችልም። በቃ በዚህ ማመን ግዴታ ነው። ላይክ የኔ ማውንም ሰሪ ጸጉሬና ነገር የመልጣውን ታሪክ በሌላ ነገራችኋለሁ። ግን እንደዚህ አሁን መላጣ ሆኜ እግዚአብሔር ይመስገን የሰውን ፍቅር እያያችሁት ነው። ግን እስቲ አስቡት በቃ ጸጉሬ ቢያስፋስፋሳ አድግ ኖሮ ማን ይወደኝ የነበረው ነገር ብዬ አላስብም። ምክንያቱም አሁን ባለኝ ማንነት አሁን እኮ የዛሬ 2 ወር ነገር ጸጉሬ ላሳድግና ላሳያችሁ ይችላሉ። ግን አሁን ባለኝ ማንነት የወደዱኝ ሰዎች ናቸው ትክክለኞቹ። ነገር ደግሞ ቀን ቤት ተላጭቼ ሲመጣ የሚጠላኝንና የሚወደኝን አያለሁ። ምክንያቱም እኔን በዮናስነት እኔን በዮኒነት የሚወደኝ አለ፣ በሌላ በኩል ደግሞ በስታተስና ነገር የሚወደኝም አለ። ስለዚህ እናንተ የምታሸንፉት ይሄ ራሳችሁን ያሸነፋችሁ ቀን ራሳችሁን የተቀበላችሁ ቀን ነው እንጂ ሰው የተቀበላችሁ ቀን አይደለም። እኔም እንደዚህ ከሚዲያ ፊት ከመውጣቴ በፊት መጀመሪያ ራሴን ልቀበል ወስኜ የወጣሁት ጀምር ከብቷችኋል እንጂ ራሴን ሳልቀበል አሁን እዚህ ጋር በሚጻፉ ትንሽ ኮሜንት እንዲላዝና ነገር እችል ነበር። ከብቷችኋል? አሁን አንዱ መላጣ ሲለኝ ከጣብ ግርግፍ እያልኩ በቃ ቲክቶክ ደልታለሁ ማለት እችል ነበር። ከብቷችኋል? ስለዚህ እንደውም እንደዚህ የእናንተ እንትን ላይ የእናንተ ፊገር ላይ የእናንተ ፊታችሁ ላይ ያን ነገር ኮሜንት የሚሰጠው ሰው ለሱ ሰው እዘኑለት። ምክንያቱም እሱ ከእናንተ ስር ሆኖ ነው ኮሜንት መጻፍ የሚችለው። ገብታችኋል? ስለዚህ ማነው የበላይ ማለት ነው? እናንተ ናችሁ ከበላዩ ማለት ነው። ስለዚህ እነዚህ ሄት ኮሜንት የምትጽፉ ሰዎች ይሆንላችሁ ያርግላችሁ። ላይክ ከሰው በታች ሆኖ መኖር ከፈልጋችሁ ማለት ነው። ይሄ ለእያንዳንዳችሁ ራሳችሁን መቀበል ላቃታችሁ ሰዎች ያላችሁ ሰውነት አንድ ብቻ ነው። በቃ ሌላ እዚህ ውስጥ ነው የምትኖሩት። ስለዚህ መቀየር አትችሉም። ስለዚህ እሱን አምናችሁ ተቀበሉ። ሁሉም ደግሞ በራሱ ባለው ነገር ያምራል ራሱን ሲወድ ማለት ነው። ራሳችሁን ስትወዱ ሰው እየወደዳችሁ ይመጣል። እሺ በጣም ይሄን ያህል ሲምፕል ነው። እና ጉንፋን ስለመመኝ ነው ትንሽ እንዲህ ተፍተፍ ስለነበረው እንደ አሮጌ መኪና ብቻ